ሀገር መሄድ ፈልጋለሁ ግን ምን ዶክመንቶች እንደሚያስፈልጉኝ አላውቅም ብለው ብዙ ሰዎች ይጠይቁኛል። ዛሬም ይሄንን ቪዲዮ ነው ይዤላችሁ የመጣሁት። ውጭ ሀገር ለመሄድ የሚያስፈልጋችሁ 5 ዶክመንቶችን ይዤላችሁ መጥቻለሁ። ተከታተሉ። አንድ ማወቅ ያለባችሁ ነገር አለ። study abroad application it's a process. በአንዴ it's not a one stop thing. አንተ ማወቅ የሚጠበቀው ምን ዶክመንቶች ያስፈልጉኛል፣ እንዴት ነው ፕሪፔር ማደርገው እና ፕላን ማድረግ ነው የሚያስፈልጋችሁ ማለት ነው። ምክንያቱም as the saying goes, failing to plan is like planning to fail. ለዛ ዶክመንታችሁን ካዘጋጃችሁ፣ ፕላን ካደረጋችሁ ቀድማችሁ በተለይ then you're all set to go. አንደኛውና the most important document is your passport. የትም ሀገር ለትራቭልም ሆነ ለትምህርትም ሆነ ለምንም መውጣት ከፈለጋችሁ እናንተ ማንነታችሁ የሚገልጸው it's your passport. ፓስፖርት ያስፈልጋል። ፓስፖርታችሁ ደግሞ ኤክስፓየር አለማድረጉን ቼክ ማድረግ አለባችሁ። ለምሳሌ አሁን ይህንን ቪዲዮ ስቀርጽ ጃንዋሪ ነው። አብዛኛዎቹ ትምህርት ቤቶች የሚጀመሩት ሴፕቴምበር ላይ ነው ለfall semester or የሚቀጥለው ዓመት ጃንዋሪ ላይ ነው። you have to make sure ፓስፖርታችሁ ከሴፕቴምበር አልፎ አትሊስት 6 ወር ኤክስፓየር አለማድረጉን ቼክ ማድረግ አለባችሁ። or 1 ዓመት ኤክስፓየር ቫሊዲቲ ያለው መሆኑን ቼክ ማድረግ አለባችሁ። ለዛ today this is your sign. go to immigration እና ፓስፖርታችሁን አሳድሱ። ኤክስፓየር ካደረገ ከሌላችሁ ደግሞ ሄዳችሁ ፓስፖርታችሁን አውጡ። ምን ያህል ጊዜ እንደሚፈጅ ስለማታውቁ the earlier you do it the better for you ማለት ነው። ሁለተኛ ዶክመንት ደግሞ የሚያስፈልጋችሁ it's your transcripts. if you're applying for a bachelor's degree ወይ ለአንደርግራጁዌት ወይ ለባችለርስ ዲግሪ አፕላይ የምታደርጉ ከሆነ የሃይ ስኩል ትራንስክሪፕታችሁ ያስፈልጋችኋል። ለእኛ ከ9 እስከ 12 ያለው ትራንስክሪፕት ግዴታ ነው ማለት ነው። ለማስተርስ ደግሞ አፕላይ የምታደርጉ ከሆነ የባችለርስ ዲግሪ ትራንስክሪፕታችሁን ማዘጋጀት አለባችሁ። አብዛኛው ተማሪዎች ዲስከሬጅድ ይሆናሉ። ምክንያቱም እኔ ጥሩ ውጤት የለኝም እና በቃ አፕላይ አላደርግም ይላሉ። ግን እሱ ትክክል አይደለም። ምክንያቱም አብዛኛው ትምህርት ቤቶች unless like Ivy League በቃ A+ ግዴታ ካላመጣችሁ የሚል ትምህርት ቤት አፕላይ ካላደረጋችሁ በስተቀር አብዛኛው ትምህርት ቤቶች ትራንስክሪፕታችሁ ላይ ብቻ አይደለም ፎከስ የሚያደርጉት። የአፕሊኬሽናችሁን አጠቃላዩን ፐርፎርማንስ ቼክ አድርገው ነው። ለምሳሌ ሲቪያችሁን ያያሉ፣ አስተማሪ የጻፈላችሁ ሪኮመንዴሽን ሌተር ቼክ ያደርጋሉ፣ አካባቢያችሁ ላይ ተሳተፉ ነበር ወይ ኤክስትራ ከሪኩላር አክቲቪቲ ትምህርት ቤታችሁ ውስጥ ተሳተፉ ነበር ምናምን የሚለውን ቼክ ያደርጋሉ። ዋነኛው ነው ሞስት ኢምፖርታንት ደግሞ ዶክመንት it's your motivation letter. your motivational letter አርጋችሁ ከጻፋችሁት that's your key. ምክንያቱም motivational letter basically ምንድነው? ለምንድን ነው ትምህርት ቤት አፕላይ ያደረጋችሁ እናንተ ማናችሁ የሚለውን ያሳያል። ከውጤታችሁ ከትራንስክሪፕታችሁ በላይ እናንተ ማናችሁ ማንነታችሁን የምትገልጹበት ሞቲቬሽናል ሌተራችሁ ነው። እሱን በኋላ በደንብ ስለሱ አወራለሁ። ያው ግሬዳችሁ ማተር አያደርግም እያልኩ አይደለም፣ ግን አሁን ላይ ቁጭ ብላችሁ ሃይ ስኩል ግራጁዌት አድርጋችኋል ልበል። አሁን ላይ ቁጭ ብላችሁ ሃይ ስኩል ትራንስክሪፕታችሁ መቀየር አትችሉም ራይት። ስለዚህ you have to focus on the now, on the things that you can control. አሁን ኮንትሮል ማድረግ የምትችሉት ነገር ላይ መቀየር የምትችሉት ላይ ነው ፎከስ ማድረግ ያለባችሁ። እንዳልኳችሁ ሞቲቬሽናል ሌተራችሁን፣ ሲቪያችሁን፣ አካባቢያችሁ ተሳተፉ። ጥሩ ውጤት የለኝም ብላችሁ ዲስከሬጅድ አትሁኑ። አፕላይ አድርጉ፣ ሞክሩ። ሶስተኛ የሚያስፈልገው ነገር ደግሞ የዩኒቨርሲቲ ኢንትራንስ ኤግዛም ቤዚክሊ AKA 12ኛ ክፍል ማትሪክ ውጤት። በእኛ ጊዜ የ10ኛ ክፍልና የ12ኛ ክፍልን ማትሪክ ውጤታችን ነበር ይዘይሬድ ነው። ግን ሲንስ 10ኛ ክፍል ማትሪክ ከዚህ በኋላ ስለሌለ የ12ኛ ክፍል ማትሪክ ውጤታችሁ ብቻ ይበቃል። የ12ኛ ክፍል ማትሪክ ማለፍ አይጠበቅባችሁም። አላለፍኩም ውጤት አልመጣለኝም ብላችሁ አፕላይ ማድረጋችሁን እንዳትተው። ምክንያቱም አብዛኛው ትምህርት ቤት ያንን የናሽናል ኤግዛም ስለሆነ ለቬሪፊኬሽን ነው እንጂ የሚጠቀምበት ለኢሊሚኔሽን አይደለም። ስለዚህ ውጤት ካልመጣላችሁም ኢትስ ኦኬ አፕላይ አድርጉ። እንዳልኩት ኦቨርኦል አፕሊኬሽኑ ነው ቼክ የሚደረገው። ይሄኛው ቬሪፋይ ለማድረግ ነው የሚጠቀሙት አብዛኛው ትምህርት ቤት። ዲስከሬጅ እንዳያደርጋችሁ አፕላይ አድርጉ፣ ችግር የለም። አራተኛ ዶክመንት ደግሞ የሚያስፈልገው your high school diploma or your university degree. high school diploma ማለት እስከ 12ኛ ክፍል ተምረው ጨርሰዋል፣ ለዩኒቨርሲቲ ደግሞ ለመግባት ብቁ ናቸው
ብሎ የሚያሳይ ወረቀት ማለት ነው። እንዳየሁት ከሆነ አብዛኛዎቹ የመንግስት ትምህርት ቤት ይሄ ሰርቲፊኬቱን አይሰጥም፣ ሃይስኩል ዲፕሎማ አይሰጥም። ለዛ what you can do is ትምህርት ቤት ሄዳችሁ ፕሪንሲፓላችሁን ወይ አስተማሪያችሁን መጠየቅ ትችላላችሁ። ውጭ ሀገር አፕላይ ላደርግ ነውና የሃይስኩል ዲፕሎማ ያስፈልጋል ብለውኛል ብላችሁ ደብዳቤ ራሱ ሊጽፍላችሁ ይችላል። እከሌ 12ኛ ክፍል ድረስ ተምሮ ጨርሷል፣ ለዩኒቨርሲቲ ብቁ ነው የሚል ወረቀት ከጻፈላችሁ እሱ ራሱ ይበቃል። እንደዛ ደግሞ ጠይቃችሁ አልሆነም ከተባላችሁ ኢትስ ኦኬ። ምክንያቱም 12ኛ ክፍል ትራንስክሪፕታችሁ ላይ ኮምፕሊትድ 12th grade ይላል። ልክ እንደ ወደ 10ኛ ክፍል ስታልፉ ወይ 11 ስታልፉ promoted to 11th grade promoted to 10th grade እንደሚለው completed 12th grade ይላል። ሶ high school diploma የሚለው አፕሊኬሽን ፓርት ጋር ስትደርሱ እሱ ማስገባት ትችላላችሁ። ግን ምመክረው ሄዳችሁ ዲፕሎማችሁ የምትቀበሉ ነው። ለዲግሪ ደግሞ ለማስተርስ ኦር ለፒኤችዲ ደግሞ አፕላይ የምታደርጉ ከሆነ ያው ዩኒቨርሲቲ ይሰጣችኋል። ዲግሪያችሁን ይዛችሁ you just have your university degree ያ እንደተመረቃችሁ የሚያሳይ ወረቀትን። አምስተኛው ዶክመንት ደግሞ your English language certificate ነው። ብዙ አይነት English language certificateዎች አሉ። IELTS, Duolingo, SAT, TOEFL። እንደኔ as a personal opinion ምመክረው የIELTS ነው፣ IELTS የሚለው። ምክንያቱም it's the most easiest exam that you can take። እንግሊዝኛ ካወቃችሁ ምንም የተለየ ቮካብላሪ መሸምደድ የለባችሁም፣ የተለየ ነገር ማጥናት የለባችሁም። ዝም ብላችሁ ኤግዛሙን ብቻ መስራት ነው። ሊስኒንግ አለው፣ ስፒኪንግ አለው፣ ራይቲንግ አለው፣ መልቲፕል ቾይስ አለው። ፈተናውን ደጋግማችሁ 3 4 5 10 ጊዜ ከሰራችሁት ፈተናው እራሱ ስትራክቸሩን ማወቅ ነው እንጂ ኖርማል እንግሊዝኛ ማውራት ከቻላችሁ እሱ በጣም ቀላል ነው። እሱን መክራለሁ። ግን እነዚህ እንግሊዝኛ ሰርቲፊኬቶች የሉኝም ወይ ሰዓት እየሄደብኝ ነው ብላችሁ የምትፈሩ ከሆነ ደግሞ እኛ ሀገር ሁሉን ነገር በእንግሊዝኛ ነው የምንማረው። እስፔሻሊ ሃይ ስኩል ላይ አይደለ? ከ9 እስከ 12 በእንግሊዝኛ እንደተማርን የሚያሳይ ወረቀት ማጻፍ ትችላላችሁ ከሁለት ቦታ። አንደኛ ከትምህርት ቤታችሁ ማጻፍ ትችላላችሁ። ትምህርት ቤታችሁ ሄዳችሁ ጠይቋቸው ውጭ ሀገር ልሄድ ነው እና እኛ በእንግሊዝኛ እንደተማርኩ የሚያሳይ ወረቀት ስጡኝ፣ ከፈለጋችሁ ሳምፕል ሰጣችኋለሁ። ተማሪዎቼ ከተለያዩ ትምህርት ቤት ያጻፉት አለ። እነሱን ሳምፕል ይዛችሁ እንደዚህ ጻፉልኝ ብትሉ ይጽፉላችኋል። ሌላኛው ደግሞ ከትምህርት ሚኒስቴር ነው። እሱም ሳምፕል አለኝ፣ ከፈለጋችሁ ኢንስታግራም ላይ ሜሴጅ አድርጉልኝ ኦር ደግሞ እዛ ኮሜንት አድርጉ። ከትምህርት ሚኒስቴር ሄዳችሁ እኛ ሀገር ሃይ ስኩል በእንግሊዝኛ እንደሚሰጥ አሳዩን ብላችሁ መጻፍ ትችላላችሁ። እነዚህ 5 ዶክመንቶች ካላችሁ አብዛኛው ሀገር አብዛኛው ዩኒቨርሲቲ አፕላይ ለማድረግ ብቁ ናችሁ ማለት ነው። ግን ቅድም ያልኩትን ልብ በሉ። ትምህርት ቤቶች አንድ ነገር ላይ ብቻ አይደለም ፎከስ የሚያደርጉት፣ ወይ ውጤታችሁ ላይ ወይ ምናምን አይደለም። ኦቨርኦል የአፕሊኬሽናችሁ ፐርፎርማንስ ላይ ነው። እሱን ደግሞ የሚጨምረው ቅድም ነገርያችሁ ነበር፣ ሲቪ፣ ሞቲቬሽን ሌተር፣ ሪኮሜንዴሽን ሌተር። እሱን በሚቀጥለው ፓርቱ ላይ በደንብ አብራራቸዋለሁ። እሱን መከታተል እንዳትረሱ። ምንድነው የምትጠብቁት ታዲያ? አፕላይ አድርጉ እንጂ። ወይ ሆልተም ከሜዳችሁ በፊት ግን if you need any type of support በዚህ በአፕሊኬሽናችሁ ፕሮሰስ ላይ እንዴት ነው አፕላይ ማድረግ የምችለው ምናምን ብላችሁ ጥያቄ ካላችሁ አዲስ ኮንሰልተንሲ ጀምሬያለሁ። ኤክስፕሎር ዊዝ ልዕልት የሚል ዌብሳይቱን ከታች ጽፍላችኋለሁ። እዛ ላይ ለ30 ደቂቃ you can have a free call with me and I will explain to you step by step. So thank you ስላዳመጣችሁኝ። follow, subscribe ማድረግ እንዳትረሱ and comment ጥያቄ ካላችሁና bye.